ቢ ኔትወርክ እጅጉን እንግዲህ በመጠበቅ ላይ የሚገኘው ቢ ኔትወርክ የሚሰኘውን አፕ ዛሬ ይዤላችሁ መጥቻለሁ። ፋሚሊ እንግዲህ ወደ አፕሊኬሽኑ እንግባ። ወደ አፕሊኬሽኑ እንግዲህ በምንገባበት ወቅት ኢንተርፌሱ ይሄንን ይመስላል። የንብ ምልክት ያለበት ነው። ቢ ማለት ራሱ ንብ ማለት ስለሆነ በአማርኛ ትራንስሌት እና ቢ ኔትወርክ የሚሰኘው አፕ ይሄንን ይመስላል ማለት ነው። እና አሪፍ ኤርድሮፕ ነው። በጥሩ ሁኔታ እየሄደ ያለ ኤርድሮፕ ነው። እንዲሁም እየተጠበቀ ያለ ኤርድሮፕ ነው ማለት ነው። እና ወደ ውስጥ ስትገቡ በመጀመሪያ ደረጃ የምታገኙት ይህንን ኢንተርፌስ ነው፣ ሆም ላይ ማለት ነው። እና ከላይ እንደምታዩት እንደማንኛውም ኤርድሮፕ ባላንሳቸውን ያስቀምጥላችኋል። በሰዓት ስንት እንደምትሰሩ ያስቀምጥላችኋል። እና ስታርት ለማድረግ በየ24 ሰዓቱ ነው የሚቆጥረው። ስታርት አድርጋችሁ ለማስጀመር ደግሞ እዚህ ጋር ያለችው ራሷ ንብ ምልክቷ ትነካላችሁ እና ስትነኩት ይጀምራል ማለት ነው። ከ24 ሰዓት ጀምሮ ይጀምራል ማለት ነው። እና በቀጣይ ሁለተኛ ላይ ያለው ደግሞ ዋሌት ነው ማለት ነው። የምታገኙት ዋሌት ነው። በውስጥ ለማድረግ ይችኛዋን ትነካላችሁ። ሶስተኛ ላይ ፕሌይ ጌም አለ፣ ኤክስፕሎር እና አራተኛ ላይ አምስተኛ ላይ ፕሮፋይል አለ ማለት ነው። እና እንግዲህ በጣም አሪፍ ኤርድሮፕ ነው። ይሄም እንድትጀምሩት ሪኮመንድ አደርጋችኋለሁ። በየ24 ሰዓቱ አንዴ ብቻ እየገባችሁ ስታርት ማድረግ ነው። ከዚያ በኋላ ራሱ ይቆጥራል። አሁን ለምሳሌ ጠዋት 12 ሰዓት ላይ ስታርት ብታደርጉት ነገ 12 ሰዓት ላይ ነው ማለት ነው። ጠዋት ስታርት ተመልሳችሁ የምታደርጉት እሱ ደግሞ ስቶፕ የሚያደርገው በዛ ስለሆነ ማለት ነው። እና ኤርድሮፕ ይሄንን ይመስላል። ሊንኩን ኮሜንት ሴክሽን ላይ እንዲሁም ዲስክሪፕሽን ላይ አስቀምጥላችኋለሁ። በቴሌግራም ቻናልም ዲስክሪፕሽን ላይ ስላለ በሱ ሄዳችሁ ቴሌግራም ቻናል ላይም ተቀላቅላችሁን አንዳንድ ነገሮችን ኢንፎርሜሽኖችን ታገኛላችሁ። እሱንም እዛ ማግኘት ትችላላችሁ። እስከ ቀጣይ እንግዲህ ቀጣይም በአሪፍ ኤርድሮፕ ተመልሼ እመጣለሁ። የአፕሊኬሽን ኤርድሮፕ የፈለጋችሁትን እንድሰራላችሁ የምትፈልጉትን ንገሩን። በቀጣይ ደግሞ አሪፍ ኤርድሮፕ